እዚህ ጋር የምታዩቸው አምስቱ ጥያቄዎች በጣም ቀላሎች ናቸው። ተማሪዎች ግን ይሸወዳሉ ብዬ ስላሰብኩኝ እንዴት እንደምሰራው ይሁን ከቀላሉ ጀምራለሁ። ይህ በጣም ቀላል ነው፣ ሲምፕል ነው። ሌሎቹ ግን እየከበዱ ይሄዳሉ። እንዴት እንደምሰራው ይሄኛው x - 2 = 5 እዚህ ጋር ቫሪያብል አለ፣ ቁጥር አለ፣ እዚህ ጋር ቁጥር አለ። እንደዚህ ሲሆን ምንድነው የምታደርጉት? x በዚህ በኩል አለች፣ x እናደርጋለሁ። x = ከዛ x ሌላ ስላሌለኝ ከዛ = ላለው ቀጥታ x = ላለው 5 ሲደመር 2 መቀነስ ነበረ 5 ወደዚህ ስትሄድ መደመር ይሆናል። x = 7 ይሄኛው ነው። ይሄኛው ትንሽ ከበድ ይላል። 2 - x = 5 ምንድነው ማድረገው? እዚህ ጋር x እና ማውጣው ከዛ = ነው የምለው። x ግን እዚህ ጋር ፊት ለፊቱ ምንድነው ያለችው? ማይነስ ነው። ሶ x ን ከነ ኔጌቲቭ ዋን ማውጣት -x ነው የምለው። ኔጌቲቭ x = ከነ መጀመሪያውን እኩልን አልካልኩ በኋላ ከዚህ ጋር ነው የምጀምረው። 5 ላለው ሁለት ምንድነች? ኔጌቲቭ አይደለችም። እዚህ ጋር ያለችው ነው ማየው ፖዚቲቭ ነች ማለት ነው። ሶ ስለዚህ 5 ጽፋለሁ። ከዛ -2 -x = 5 ሲቀነስ 2 3 እዚህ ጋር ማይነስ አለ። -x = 3 ነው የሚለው። እዚህ ጋር ማይነስ አለች፣ -1 አለ ማለት ነው። ስለዚህ -1 ኦቨር -1 ማይነስ አጠፋለሁ። x = 3 ሲካፈል ለ1 3 -3 ይሆናል ማለት ነው። እዚህ ጋር ስላለ እሺ ይሄኛውን ይዩት። 5 = 2 - x ይሄ እንደዚህ ሲሆን ምን ታደርጋላችሁ? ኤክስን አይደለም ኤክስ ከዚህ ጋር ከማወጣ ይሄን ቦታውን አቀያይሯለሁ። ባልጓል ለምሳሌ a = 5 b ካልኩኝ a እና b እኩል ናቸው ካልኩኝ ቦታውን ብቀያይረው ችግር የለውም። b = a ማለት እችላለሁ። ቦታው ብቀያይር ችግር የለውም። እዚህ ጋር 2 ሲቀነስ x እኩል ይሆናል 5 እንደዚህ መጀመሪያ ቀይረዋለሁ ቦታውን እንዲቀል ማለት ነው። ከዛ እንደዚህ ከሆነ በኋላ ከዚህኛው ጥያቄ ጋር ተመሳሳይ ሆነ ማለት ነው። -x ስላለው 5 ሲቀነስ 2 -x = 3 ነው። ኦቨር -1 x = -3 ቦታውን አቀያይሬ ግን እዚህ ጋርስ 5 > 2 -x እንደዚህ ሲሆን ምን ታደርጋላችሁ? አሁን ቦታውን ቀያይረዋለሁ። ግን ይሄንን ወቁ፣ ብዙዎች አያውቁትም። ይሄንን ብዙ ተማሪዎች ጠይቁ ይሳሳታሉ። የትኛው ነው ትክክል? የትኛው ትክክል? 5 ይበልጣል ከ3 ነው ወይ 3 ያንሳል ከ5? ሁለቱም እኩል ነው፣ አንድ ነው፣ አንድ አይነቶች ናቸው ሁለቱም። 5 ከ3 ይበልጣል አልኩኝ፣ 3 ደግሞ ከ5 ያንሳል አልኩኝ። ሶ ይሄኛው ምን አደርገዋለሁ? ቫሪያብሉ በዚህ በኩል እንዲሆን አድርጉልኝ ስትሰሩ። ሶ ይሄን ቦታውን ልቀይረው። 2 ሲቀነስ x አልኩኝ። ከዛ 5 ትበልጣለች ነበር አይደል? ቦታውን ሲቀይረው ሌዛን 5 እንደዚህ አደርገዋለሁ። ሶ 2 - x ሌዛን 5 እንዲህ ካረኩ በኋላ ሰራዋለሁ ማለት ነው። ይሄው ከዛ ከላኛው ጋር ተመሳሳይ ሆነ። -x ስላለው ሌዛን 5 -2 -x ሌዛን 3 እዚህ ጋር ማይነስ ስላለ በ-1 ኦቨር -1 ማይነስ አጠፋ። ኢኒኳሊቲ ከሆነ ማይነስ ኔጌቲቭ ከኤክስ ስር ከጠፋ ሳይኗ ትቀይራለች። ግሬተር ዛን 3 ካፈላን 3 ነው። ማይነስ አለ እዚህ ጋር -3 የሆነ ማለት ነው። ኦኬ ይሄኛውን ደግሞ ይዩት። x - 2 = 3 ይሄ ምን አደርገዋለሁ? እዚህ ጋር x አለ፣ ቫሪያብል አለ፣ እዚህ ጋር ቁጥር አለ፣ ቫሪያብል አለ፣ እዚህ ጋር ቁጥር x አለ፣ እዚህ ጋር ቁጥር የለም። ሶ ምን አደርጋለሁ? እኔ ቁጥር መጨመር እችላለሁ። 0 ሲደመር 0 አበላሽው እንደገና ነው። x - 2 = 3x ነው አይደለም? እዚህ ጋር x አለ፣ እዚህ ጋር x አለ፣ እዚህ ቁጥር አለ፣ እዚህ ጋር ደግሞ የለም። ሲደመር 0 እላለሁ። ከዛ ከየቱ ጋር ነው የምጀምረው? xን እዚህ ጋር ጽፋለሁ x። ከዛ ወደዚህ ሲሄድ 3x ምንድነች? ከፊት ፖዚቲቭ ነች። ስለዚህ -3x = ወደዚህ የኩኛውን ቫሪያብሉን አይደለም ቁጥሩን ደግሞ ከ0 ጀምርና ወደዚህ ነው የሚሄደው 0 ከዛ ማይነስ ነበር አይደለም ፕላስ 2 x - 3x እዚህ ጋር በውስጡ አገኘት አንድ አለ። 1 ሲቀነስ 3 አይችልም አይደለም። ስለዚህ ማይነስ አደረግና ከ3 ላይ 1 2 -2 ነው ማለት ነው። እዛ xን ጨምርባታለሁ። ስለዚህ 1x - 3x = -2x ነው። 0 + 2 2 ኦቨር -2 ኦቨር -2 አፋል x = 2 ሲካፈል 2 1 ነው። ማይነስ አለች x = -1